ፍሪዋት ሰውዬ ዲነኛ አይደለም ጥምጣም የለራስ ሀቢባን አላየህትም? አፎነፍነ ወላሂ ጠፋይ ጥምጣሜ ያቺ እኮ አፏን ብቻ አይደለም እኮ ሸሙዬ ወዬ በባለፈው ሲያቀፍት 120 የኢትዮጵያ ብር 120 ሺህ ብር አለኝ ብለው ጆከር እሷን ሊበላ ነው እንዴ በላይ በታይ የሚል ለምን ታስገባው እንዴ ሌባ ሙጅሪም እኮ ነው ሰውየው ወላሂ እንዴ ጆከርን ታምናለህ? እናት አንተ ጋር ያጣላኝ ያለው ታንጀቱ አይደል? አንተ ተሰይሮ ረባቡ ጋር ገጥማል። አትዋሸኝም፣ ሐቋን ንገረኝ እንዴ። ሰይሮ ረባቡ ማለት እኮ ለራሱ ያልሆነ ሰው ነው። እንኳን ሰው ደም እንትልል ምን አስበህ ሰማኝም አውቃለሁ እኮ ጆከር ነው። ጆከር ማለት ይኸው ልንገርህ፣ እኔ እስካሁን ራሱ እንደዛ ሲያደርግ የነበረው ጆከር ነው ሌላ አይደለም። ሰይዶ ፋኖ ራሱ ሰይድ ፋኖና ሚኪ አንድ ላይ ሆነው ገንዘብህን ወስደው ባሲልህ እንኳን ትንሽ አትነቃም እንዴ? እኔ አላሰብኩም። እንዴ ዲህና ሰው ነበር ካንተ ይሄን እንዴት አሰብከው? እንዴት አለም እንዴ ምን ነው እንዴ ምን አስበህ ነው? እኔ ባንተ አንተን አይደለም። አሁን ሁለተኛ ጆከር እዚህ ቤት ከገባ ለነፍስ ጥሩ አይደለም፣ እንዳታስገባው። እኔማ ነግሬዋለሁ። እስቲ አበባ እየላከ ነው፣ እንዳታስገባው። በጣም አደገኛ ሰው ነው። ያጣላኝ እሱ ነው። በቃ ይሄ ሰው አደገኛ ሰው። ወዳጆችን ሁሉ ከለያየህ በኋላ መጨረሻ ላይ እሱ ሊዘርፍ ነው። እንዳታም ብርህ ሊወስዱብህ ነው። አፍህ ነፈን ኮሮና መሰለህ እንደ ያዘኝ። እኔ ብሬ ነው የሚወሰደው። ተው ይኸውልህ፣ አሁን የሚልከውን አየር አእምሮህን እንትን የሚወሰዳትን ነው ያቺ የተወሰደችውን አሁን ሊመልስላት ነው። ጥሩ ሰው ሊመስል አእምሮህን ዳመጅ ሊያደርግብህ ነው። እንዴ ሰየው ፋኖን አስገባው። እሺ ኦኬ፣ ሰየው የታለ ናግባ ደግሞ ዛሬ ስማ ሰየው ፋኖን እንጂ ታስገባው እኔ ወይስ አግኘዋለሁ። ልየው እሺ ካለ ዛሬ ክለቡ ስላሸነፈ ኮንግራ ማለት አለበት። ሰይድ ፋኖን ኮንግራ ብለዋል። እንኳን ደስ አለ ማለት ነው። እኮ ዋንጫ ስለበላ እንኳን ደስ አለህ ሳትለው ዛሬ አሸነፉ። ያው ለአዳምጠው ማን እንዳለኝ ያው ሰየው ደውሎልኝ እስኪ ለሰማ እንኳን ደስ አለህ አይሉኝም እንዴ? አዳምጥ እውነቱን ነው። ሰላም አለይኩም ሼህ መሐመድ እንዴት ነው? ሰላም ነው ወይ? እንኳን ደስ አለህ አይባልም? ይኸው በስንት ዓመት 10 ምናምን ዓመት የደገፍኩት አርሰናል ዋንጫ ነሳ ዘንድሮ። ለደስታችን እኮ ወደረ የለውም ሼህ መሐመድ። እንኳን የአርሰናል ጆከርን ቦልከው ሸው መጀመሪያ የት አለ ታዲያ? ነው የታገኘው? ይኸው ከላይ አለ፣ ከላይ ከጊፍቱ ይኸው ላይ ቁጭ ብሎላል። ይሄ ልጅ ገንዘብክን መጥመጦ መጨረሻ ደም ጋር ነው የሚገባው። ወይም አበባ ስጥ እንዳገኘ ወድጄዋለሁ። ጆከር ብሎክ ካልተደረገ እንቅልፍ አተኛም ዛሬ ምን ሲያቃዥ ነው የሚያድረው። ይኸው ከላይ ጊፍት የሚሰጡት የለም። ከኔ ቀጥሎ ያለው ከላይ ጆይን ከሚለው ከላይ ፊት ለፊት ከላይ ውጣ። ጆይን ደግሞ አንተ አይደለ ከስክሪኑ ከላይ ደቂቃ ጠብቀኝ ነው። ከስም ፊት ለፊት ወደ ጎን አለልህ ጆከር የሚል ከላይ ከኔ ስም ከስልክ ጫፉ ላይ ያለው ላይ ይታይካል። የት አለ አበባ? አንድ ነገር አንጣሲ አንድ ቁጥር ጣፍ ጆከር አንድ አበባ ጣፍ ያቀኛል እኮ አበባ ሰዓቱ ወላሂ እንዳይምቦለክ ነው ዝም የሚለው። ይኸው ላከልህ አሁን ተቀበልና 3 ነጥቡን እንዳታስገባው። አይ አንተ ነገር ወላሂ አላስገባው። ወላሂ እኔ አይደለሁም ሼህ መሐመድ እኔ ካሁን በኋላ ባንታ አልከራከርም። እኔ የሆነ ነገር ብትሆን ባንታ ልያዝም። ወላሂ አንተ ሙጅሪም ነህ ወረቢ። ሙጅሪም ነህ። ይሄ በጣም በእናትህ ያን ሁሉ አድኝ ምን ታዲነው አስበላህ ፈንትላለህ። አይነህን ሸፉን እየበላኸኝ እኮ ነው። እየወሰካት እኮ ነው። እኔ የመጣኝ አጭበርብሮሃል። ይሄ አጭበርባሪ ጨጓራን ሀክ አድርገዋል አሉ። ደንግጦ ወጣ። እኔ እኮ እውነት መሆኑን የገባኝው ለሰይዶ ረባቦ ሪከርድ ሲያደርግ ነው። ኧረ በስመ አብ እኔ በእውነት አሰባት ነው ዝናብ ይጥላል። ወይ አሁን ሰይዶ ረባቦ የማያነሳው ምን አባቱ ብሎ ነው? ምን ያህል ነው ባለ ወሰደ? ደምህንና ጨጓራህን ወሰደው። የሁለቱም መስመር እኮ አለያየው።
የሁለታችሁ መስመር እኮ ጆከር ለያዩ አንተና የሰይድ ወረባቦ መገናኛ መስመራችሁ ቆረጠው እኮ አራላ ብላ እና ሀክ እያደረገ እኮ ነው። ነፍስህን እኮ አድነን እኮ ነው። ሚኪን ለምኜ እኮ ነው አሁን ያመጣሁት። ሚኪ ጋር ተስማምተን ምን ሆነ ነው ሸህ መሐመድ ግን ሚኪ ወስደህብኛል። የኔ መልሷል። እኔ ካንተ ወስጄ ምን ልጠቀም? ፈጣሪ ልፈራለሁ። ጆከር ግን አይመርህም። እውነቴን ነው የምልህ። ለእኔም ጆከርን አላምነውም። ወረድ ያንተ እኮ ነው የምልህ። አስወርደው ሸህ መሐመድ። እኔ አንተ ለራሱ ለማስደብደብ አትምረኝም ብዬ ነው የምለው። እኔ አሁን ሰሞኑን አንድ ነገር ቢደርስብህ እዛ ያለበት ቦታ ላይ ጆከርን ጠርተህ ሎኬሽንክን እያጠና ነው። ሎኬሽንክን እያጠና ነው። ወነጅለው መታሰር የፈለከው ላ ወላሂ በቃ እኔ ለአንተ ብዬ ሰይድ ወረባቦን ባለበት ሀገር አሁን ነገ በቁጥጥር ስር ውሎ ጨጓራን እንዲመልስልህ አድርጋለሁ። ካሁን በኋላ ላፊቃን እንዳትናገር ሸህ መሐመድ። ያ ሀቢቢ ብሬም ተጠፋ ያለህበት አንተ ሚኪ ነው ሰይድ ወረባቦ ነው እያልክ ያጣላኸኝ አንተ ነህ እኮ። ብርም ከጠፋን ብርን ላይ ያስመለስኩ ስራ ላይ ነው ያለሁት። አሁን በኋላ ክፉ ነገር ከተናገርክ ማሰቢያ በቁጥጥር የስር ስለሆነ ጥፍርህን ሁሉ ባለህበት ቦታ አበስብሼ እንዳትራመድ ላደርግ ሁሉ እችላለሁ። ጫማ እንዳለም ለምንድን ነው ቤት ከፍተህ የአቡ መሐመድ ሎኬሽን ለማወቅ በቤቱ ሄዳለሁ ስትለው የነበረው? ለምንድን ነው ሎኬሽኑን ማወቅ የፈለከው ጆከር? ኖ ሎኬሽኑ ሳይሆን ሁሉንም ልትጠቅመኝ ነው። እኔ ሎኬሽን የፈለከው አንተ ምን ልታረግ ነው? ምን ልታማውጣ አሁን ከዚህ በኋላ ጥፋት ካጠፋ እኔ ቤት የለኝ መቆሚያ የለኝ ማደሪያ የለኝ። ሎኬሽን ታገኛለህ። ዛሬ ኪሎ ሲተነኝ ነገ ደግሞ ኪሎ 14 ነኝ። የት ታገኘኛለህ? በዙሪያ ያሉትን ሰዎች በሙሉ ሰው ሊያሳጣ ነው። ከዛ ብቻ ሲያገኝህ እንደ ባብ ቀጥቅጦ ገንዘብህን ወስዶ ይገላል። አስወርደው። እንደዛች እንደ 10 ኪሎ ሊያሳብድ ይፈልጓል መሰለኝ። እኔ አንተ አይወላ እኔ ሰይድ ፋኖ የታል? ሰይድ ፋኖ አንድ ቁጥር ጣልልኝ። ሳያው እንዴት ይግባ እንዴ? መስመሩን ቆረጠብህ እኮ ነው የምልህ። እኔ እኮ በራሴ ጥረት አሜሪካ ስላለው ነው የገባሁት። ምን ሆነ ነው እሱ ያንተንም የሁለቱንም በእሱ ስር ቁጥጥር እኮ ናችሁ። በጆከር ውስጥ ናችሁ ሁላችሁ። አሁን ሸህ መሐመድ እውነቱን ነገር ልንገርህ። ሰይድ ወረባቦ ነበር ደምህን ሊቀዳ ነበር። እኔ ወስጄዋለሁ። ካዘንኩኝ ደምህን መጥጬ ላደርቅ ሁሉ እችላለሁ። ሰየው ፋኖ ነው አያነሳም። መስመሩን ቆርጦታል። ምን ያደርግልሃል? በቃ መስመሩ ተቋርጧል። ስልኩ ይጠራል። እሱ ቅድም እኔ እኮ የገባሁት ጆከር ወጥቶ ስለነበር ነው ከቤት። ሰይድ ፋኖ መጥቶ የነበረው። አሎ ሰይድ ፋኖ በሸሙዬ ስልክ ነው የማናግርህ። አውቆ ነው ይኸውልህ፣ እኔ ነኝ የደወልኩልህ። ሸሙዬ እኔ ነኝ ግን እኔ ነኝ የማናግርህ። እኔ ጋር ስለሆነ ስልኩ ዘግቶታል። ከሱ ጋር እኔ ጋር ግን አለ። ኧረ ጆከርና አስወርደው ተው። ያው የእነሱን እያነሳህ እኔን የማታነሳው ለምንድን ነው? የእናንተን አንስተህ እኔን የሚያነሳው ለምንድን ነው? ያው የእነሱን እያነሳህ እኔን የማታነሳው ለምንድን ነው? ኧረ ተው፣ ቤት ዋርኒንግ እያሳየኝ ነው። የለም መስመሩን ቆርጦታል። አይ አላመነኝም አንተ። ኧረ ላላህ ብለህ አንተ ደውልለት እስኪ። መቼ ይኸውልህ መስመሩን ቆረጠው ጆከር። ከቤት እያለ ጆከር ሰይድ መምጣት አይችልም። አየህ ሸህ መሐመድ የሚያቀራቸው 6 ልጆች አሉ፣ 6 ሴቶች። ይኸው ስልኩን እያየሁት ነው አሁን። ስልኩ ውስጥ ደግሞ የገቢ ምንጩ ናቸው። 200 ሴት እኮ ነው 6። አንተ አላየህም። በቃ አንተ ስትሃል። ላ ወላሂ አላወቅም። ኧረ ተው፣ ለሶፊም ጥሩ አይደለም ሼህ ሙዬ። ሶፊን ራሱ አታክ ያደርጋታል። ተው ሶፊ ምንድን خلاص እሺ አንተና ቆይ አንተ ሚኪ በአላህ ሰየው ፋኖን አስገባው። አንተ ጆከርን ያስገባው አንተ አላማንከኝም እኮ ጆከር ቤት ውስጥ እያለ ሰይድ አይመጣም። ሰይድ ቤት አይመጣም። አንተ ጆከር ቤት ውስጥ እያለ እዚህ አንተ ቤት እያለ ሰይድ መምጣት አይችልም። መስመሩን ቆርጦታን ስለ አይገባም። እንደምን ነክቶ ነው እንዴ? ቀላል ሰው አድርገው ነው እንዴ? አሁን ሶፊ አውሪ ብትል አታወራለች። ተፈታለች። በቃ ሶፊ አውሪ። አሁን አይገርምም? እምቢ ብሎኝ አሁን ተከፈተ። ጆከር ሲወጣ ሶፊ ማውራት ጀመረች። እኔ አቡ መሐመድ ዝም ብለን በእውነት
ጆከር ለኔ ራሱ ቅድም የሸሙሄን ኖርማል ስልክ ላኪልኝ ብሎኝ ነበረ። አሁን እናንተ ጋር ውረድና ልዝጋውና አሁን ተላይ በላይ ልውጣና እሰየው ፋኖም ላይ ወይም ሰይዶ ረባ ላይ መደወል እንደዛ አድርግና ሞክረው። በዛው ግጥም ብሎ እንዳይቀር ሜክ ሹር ደውልላት ለሶፊ ደውለ ደህና ነው ይበላት። ደህና ከሆንክ